እሳት ለኳሹ የኢሳያስ ቀጣይ እርምጃ የግብጽ ወታደሮችን ወደ አሰብ። ከጊዜ ወደ ጊዜ የተካረረ መጣው የኢትዮጵያና ኤርትራ የቃላት ውጊያ የቀይ ባህር ጉዳይ ዋነኛ ማጠንጠኛ ሆኖ ቀጥሏል። የጠቅላዩ ንግግርን ተከትሎ ጨርቃቸውን የጣሉት የአምባገነን ስርዓት ጌቶች አዲስ አጀንዳ ሊከፍቱ የተዘጋጁ ነው። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ምስራቅ አፍሪካን ወደ አዲስ ትርምስ ሊከት የሚችል እጅግ አደገኛና ውስብስብ ሴራ ወጥነው ወደ ግብጽ አማትረዋል። አሰብ ላይ የታሰበው አዲሱና አደገኛው ሴራ ምንድን ነው? ወደ አሰብ ሊጓዙ የተዘጋጁት የግብጽ ወታደሮችስ? በዋት በኩልም የመጣው ሻቢያ ምን ሊፈጥር ይችላል? ሁሉንም መረጃዎች በትንታኔ የምንመለከታቸው ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። በኢትዮጵያና በኤርትራ መካከል ያለው ግንኙነት ከመሻከር አልፎ ወደ አደገኛ ውጥረት መሸጋገሩ ይታወቃል። የትግራይ ጦርነት ካስቆመው የፕሪቶሪያ ስምምነት በኋላ በሁለቱ ሀገራት መካከል ያለው ግንኙነት ክፉኛ እየሻከረ መጥቷል። ኢትዮጵያ የባህር በር ፍላጎቷን ይፋ ካደረገች በኋላ ኤርትራ ከኢትዮጵያ ጋር በህዳሴ ግድብ ምክንያት ውዝግብ ውስጥ ከምትገኘው ግብጽ ጋር የጠበቀ ግንኙነት የፈጠሩ ሲሆን ሶማሊያን ጨምሮ ሶስትዮሽ የጋራ ትብብር መመስረታቸው ይታወቃል። በኢትዮጵያና ግብጽ መካከል ላለፉት 10 ዓመታት የውዝግብ ምክንያት ሆኖ የቆየው ታላቁ የህዳሴ ግድብ ግንባታ ከተጠናቀቀ በኋላ ግብጽ በከፍተኛ ባለስልጣኖቿ አማካኝነት በኢትዮጵያ ላይ የምታቀርበውን ክስ አጠናክራ ቀጥላለች። ታዲያ ጠቅላይ ሚኒስትር አብይ አህመድ በፓርላማ ተገኝተው ለኤርትራ ባለስልጣናት ዳግም እንዳያስቡት የሚጀምሩት ከሆነ ውድቀት እንደሚከተላቸው አበክረው መናገራቸውን ተከትሎ በኢትዮጵያ በኩል አንዳች ነገር በተነገረ ቁጥር ከፊት ለፊቱ የሚፈራው ነገር በተመለከተ ጊዜ በእናቱ ቀሚስ ውስጥ እንደሚደበቅ ሕፃን ደጋግመው በግብጽ ጀርባ ተደብቀው መጥተዋል። ችግሩ ከግብጽ ጀርባ መደበቃቸው ብቻ ሳይሆን ይዘውት የሄዱት ከባድ የሴራ አሊያም የክፋት ወጥመድ በምስራቅ አፍሪካ የማይበርድ እሳት ማንሳቱ ነው። አሰብ ላይ ውጥረት ሊፈነዳ ከጫፍ በደረሰበት በዚህ ወቅት ካይሮ የተከሰቱት ፕሬዝዳንት ኢሳያስ አፈወርቂ በጉዟቸው ጀርባ ያሉ ሚስጥሮች ወጥተዋል። ቀይ ባህርና አሰብ ላይ ያነጣጠረ የኢሳያስ ጉዞ ከጀርባው አደገኛ ካርድ ያዘለ እንደሆነ ተንታኞች እያነሱ ነው። የመጀመሪያው ነገር በስልጣን ላይ ለዘመናት የጃጀው የኢሳያስ አስተዳደር ኢትዮጵያ ወደ አሰብ ከምትመጣ ሞቼ ይገኛሉ በሚል ብሂል ከግብጽ ጋር ተመሳጥረው የአሰብ ወደብን ለአንዲት ሀያል ሀገር ሊሸጧት ማሰባቸው ነው የተሰማው። ይህ በሻቢያና በካይሮ ሹማምንት እቅድ ተፈጻሚ ሊደረግ የታሰበው አደገኛው የአሰብ ወደብን የመሸጥ እንቅስቃሴ በቀጠናው ላይ አደገኛ ውጥረት ሊያስከትል እንደሚችል በግብጽ የምስራቅ አፍሪካ ተንታኞች እያስጠነቀቁ ነው። ግብጽ ለጸረ ኢትዮጵያ ተልዕኮዋ ሻቢያን በፈለገችበት ጊዜ ሁሉ አታውቅም። ግብጽ የኢትዮጵያና የሶማሊያን ውጥረት ረገብ ሲል ፊቷን ወደ አስመራ አዙራለች። ግብጽና ኤርትራ ይፋ ያልተደረገ ጠንካራ ወታደራዊ ስምምነትን ያካተተ ሰነድ የተፈራረሙት ባለፈው በ2017 ዓ.ም ነው። በግብጽ በሌሎች ሀገራት ውጊያ ላይ ስትሳተፍ ሁል ጊዜ የምትጠቀመው አንድ ስልት አለ። እሱም ጦሯን በአንድም በሌላ መንገድ ውጊያ ከሚደረግባቸው ሀገራት ጎረቤት በሰላም ማስከበር እንዲሁም በጋራ ወታደራዊ ልምምድ ማስፈር ነው። ሱዳን ውስጥ የሁለቱ ጄኔራሎች የእርስ በርስ ጦርነት ሲፈነዳ በጄኔራል ሐምዳን ዳጋሎ ሄሚቲ የሚመራው ፈጥኖ ደራሽ ጦር አስቀድመው የደበደበው የግብጽ ጦር ነበር። ዳጋሎ ይህንን ያደረገው ግብጽ በሰሜኑ ጦርነት ወቅት ኢትዮጵያ ላይ የሰራችውን ፋውሎች ስለሚያውቅ ነው። አሁን ኢትዮጵያና ኤርትራ የመጨረሻ የጦርነት ዋዜማ ላይ መሆናቸውን ተከትሎ ግብጽ ምን እያደረገች ነው ብሎ መጠየቅ ተገቢ ነው። ባለፈው ሳምንት ጅቡቲ ለኢትዮጵያ እሰጠዋለሁ ያለችውን የታጁራ ወደብን ለሳውዲ አረቢያ በሊዝ አሳልፋ ሰጥታለች። የኢትዮጵያን የሚያበሳጭ አደገኛ ውሳኔ እንደሆነ ተንታኞች ተናግረዋል። ፕሬዝዳንት ኢሳያስ አፈወርቂም የጅቡቲን ፈለግ ተከትለው የአሰብን ወደብ በሊዝ ስምምነት ለግብጽ ሊሸጡ ይችላሉ የሚል ስጋትም አለ። የዛሬው ጉዟቸው
ከዚሁ ጋር የተገናኘ ሊሆንም እንደሚችል እየተገለጸ ነው። ይህ የሚሆን ከሆነ ደግሞ የግብፅ ጦር በአሰብ ላይ ሊሰፍር እንደሚችል በርካቶች በመግለጽ ላይ ናቸው። ጠቅላይ ሚኒስትር አብይ አህመድ ስለ ቀይ ባህር ያደረጉት ንግግር ቅዠት ስትል ያጠጠለችው ኤርትራ መሪዋ ወደ ግብፅ ማቅናታቸውን በቀላሉ የሚታይ ጉዳይ አለመሆኑና ከፍተኛ ጥንቃቄ የሚሻው መሆኑን የሚያነሱ አሉ። የኤርትራው የማስታወቂያ ሚኒስትር የማነ ገብረ መስቀል የብልጽግና የአሰብ ቅዠት ከጊዜ ወደ ጊዜ የተባበሰ ይመስላል በማለት የኢትዮጵያ መንግስት ሲወነጅሉ፣ ፕሬዝዳንት ኢሳያስ አፈወርቂ ደግሞ ወደ ግብፅ ተጉዘዋል። አቶ የማነ በገጻቸው ላይ በፕሬዝዳንት አብዱል ፈታህ አልሲሲ ግብዣ ፕሬዝዳንት ኢሳያስ አፈወርቂ ወደ ግብፅ አቅንተዋል፣ የጋራ ጠቀሜታ ባላቸው የሁለትዮሽ ቀጠናዊና ዓለም አቀፋዊ ጉዳዮች ላይ ውይይት ያደርጋሉ ሲሉም አስፈረዋል። የማስታወቂያ ሚኒስትሩ የፕሬዝዳንት ኢሳያስን የግብፅ ጉብኝት ይፋ ከማድረጋቸው አስቀድሞ በገጻቸው ባሰፈሩት ጽሑፍ የብልጽግና ፓርቲ የአሰብ ቅዠት ወይም ህመም ከጊዜው ጊዜ እየተባባሰ ይገኛል። የቅርብ ጊዜውም የህመም ቅጥያ የህዝብ ቁጥር ብዛት ላይ ያተኮረ ነው ብለዋል። አሁን የኤርትራ መንግስት ከግብፅ ጋር የጀመረው አደገኛ ሴራ ምን አይነት መዘዝ በምስራቅ አፍሪካ ይዞ ሊመጣ ይችላል የሚል መገመት ከባድ ነው። ታዲያ በኢትዮጵያ በኩልም ከፍተኛ ወታደራዊ ዝግጅት መደረጉ ይታወቃል። ይህ ወታደራዊ ዝግጅት በወንበሩ ላይ ለ33 ዓመት በላይ ለጃጀው የሻዕቢያ መንግስት ሳይሆን ለምትጋለበው ግብፅ መሆኑ እየተነገረ ነው። ኢትዮጵያ ከተባበሩት አረብ ኤሚሬትስ እስከ ሩሲያና ቻይና እንዲሁም እስራኤል ድረስ ጉዞ በርካታ ወታደራዊ ስምምነቶች ከመፈጸም አንስቶ እጅግ ዘመናዊ የተባሉ ግብፅን በቁም ያቃዠ ኤርትራን ያስደነገጠ ዘመናዊ መሳሪያዎችን ታጥቃለች። ታዲያ ይህ ኃይል በዚህ ልክ የተደራጀው በአፍሪካ ቀዳሚ ነው ለሚባልለት ግን ደግሞ አንድም ጦርነት ላይ ተሳትፎ ለማያውቀው በተዋጋባቸው ጦርነቱም የሽንፈት ጽዋን መጎናጨት ለለመደው በምስራቅ አፍሪካ ሀገሮች ውስጥ ጣልቃ የገባ ትርምስ መፍጠር ልማድ ላደረገው የኢትዮጵያን ሰላምን አደጋ ላደረገው ለግብፅ ሰራዊት ነው። አሁን የሻዕቢያ መንግስት ከህወሓት ባለስልጣናት ጽምዶ የሚል የህዝብ ለህዝብ ግንኙነት መመስረት በሚል ያልተቀደሰ ጋብቻ ኢትዮጵያ ላይ ጦርነት ለማወጅ የሰራ ነው ሲባል ተሰምቷል። በህወሓት በኩል ከሚገኙ ኢትዮጵያን ክደዋል ከተባሉ ለኢትዮጵያ ሰላም ጸር ከሆኑ ባለስልጣናት ጋር በመቀናጀት ሌላ አዲስ ዙር ጦርነት መፍጠር፣ ኢትዮጵያ ውስጥን የማዳከም የባህር በር ጥያቄውን የማስቀረት ስራን ለመስራት ማሰባቸው ይታወቃል። ይህ ደግሞ በፍጹም ሊሳካ የማይችል ቅዠት በመሆኑ የኢትዮጵያ መንግስት በተለያዩ መንገዶች ምላሽ እየሰጠ ነው። አሁን የኤርትራ መንግስት ወደደም ጠላም ለኢትዮጵያ የባህር በር መስጠት የማይቀር መሆኑን በርካቶች እየተናገሩ ነው። የአሰብ ወደብ ሲነሳ አንድ ነገር ግልጽ ነው፣ በሁሉም አይምሮ ውስጥ ይከሰታልም። ይህም የደቀቀ ኢኮኖሚ ተሸክመው ኤርትራ ህገ መንግስት አልባና ሲበዛ አምባገነናዊ ስርዓትን የሚከተለው ጨቋኝ አገዛዝ በሁለቱም አካላት ቅቡልነት አጥቶ ደካማ ዲፕሎማሲያዊ የተሸከመን የሻዕቢያ መንግስት አሰብን ከወደብነት ወደ አሳ ማጥመጃነት አሸጋግሯታል። ይህ ደግሞ ታሪክ ሆኖ የሚቀርበት ጊዜ ቀርቧል። ወደብ ምናልባትም በቀጣይ ጥቂት ዓመታት ውስጥ ነፍስ ዘርቶ ወደ የዓለም የንግድ ማሳለጫ ኮሪደርነት ሊሸጋገር የሚችልበት እድል እየመጣ ነው። በኬንያ የኢትዮጵያ አምባሳደርና ከፍተኛ የጦር መኮንን የሆኑት ሌተናል ጀነራል ባጫ ደበሌ የአሰብ ወደብ ጉዳይ አዲስ አጀንዳ አለመሆኑን ከዚህ ቀደም በጠቅላይ ሚኒስትር አብይ አህመድና በኤርትራው ፕሬዝዳንት ኢሳያስ አፈወርቂ መካከል መግባባት ላይ የተደረሰበት ጉዳይ እንደነበረም የሚጠቁም መረጃ በትግረኛ ቋንቋ በመጻፍ በማህበራዊ ትስስር ገጻቸው ላይ ማስፈራቸው ይታወቃል። ጀነራል ባጫ በትግረኛ ቋንቋ ባሰፈሩት ጽሑፍ ጠቅላይ ሚኒስትር አብይ አህመድ ከፕሬዝዳንት ኢሳያስ ጋር በሚሊኒየም አዳራሽ በተካሄደ ዝግጅት ላይ እኔና ኢሱ የምንጋራው አሰብን ነው ማለታቸውን አስታውሰው ጀነራሉ ማክለው ፕሬዝዳንት ኢሳያስ ይህንን ሐሳብ እጃቸውን ግንባራቸው ላይ በማድረግ በመደገፍ መልእክት አሰብን ለኢትዮጵያ ሕዝብ ለማካፈል እንደሚስማሙ ገልጸው ነበር ብለዋል። በዚህም መሰረት የአሰብ ጉዳይ አሁን ላይ በድንገት የተነሳ አዲስ አጀንዳ ሳይሆን ከዚህ ቀደም በሁለቱ መሪዎች መካከል መግባባት የተደረሰበት እንደሆነ ጀነራሉ ተናግረዋል። በመጨረሻም አሰብ በአሻጥር የተወሰደ የኢትዮጵያ ሀብትና ቅርስ ነው ሲሉ በጽሑፋቸው ደምድመዋል።
የኤርትራ መንግስት የአሰብን ጨምሮ ሁሉንም የወደቡ ከተሞች የግዛቷ የማይገሰስ አካል መሆናቸውን በሉዓላዊነታቸው ላይ ምንም አይነት ድርድር እንደማይደረግ በተደጋጋሚ ገልጸዋል። ኢትዮጵያ ወደብ እንድታጣ የተደረገው በኢትዮጵያ ታሪካዊ ጠላቶችና በወቅቱ ስልጣን ይዞ በነበረው ኃይል አሻጥር እንደነበረም በወቅቱ ጉዳዩን ይከታተሉ የነበሩ ወገኖች ግልጽ አድርገውታል። የተባበሩት መንግስታት ድርጅት ዋና ጸሐፊ የነበሩት ግብፃዊው ቡትሩስ ጋሊ የድራማ ዋናው ደራሲና በኢትዮጵያ መሪዎች ተዋናይ ሁለት የባህር በር የነበራትን ኢትዮጵያ በአንድ ጀንበር ባዶ እጇን ቀረችም። ደርግ ከስልጣን ሲወርድ በካርተር ማዕከል በኩል ኢትዮጵያ ውስጥ የተለያዩ እንቅስቃሴዎች ቢደረጉም የነበሩት ጂሚ ካርተር የወቅቱን ሁኔታ በ1991 ለኢህአዴግ ኢትዮጵያ ስልጣን ሲይዝ ስለ ኤርትራ ጉዳይ ስጋት ነበረኝ። ነገር ግን ኢህአዴግ በ1993 ለኤርትራ ሙሉ ነፃነቷን በመስጠትና ኢትዮጵያን ከቀይ ባህር በማቆራረጥ ከፍተኛ የህዝብ ብዛት ያለውን አካል ወደብ አልባ እንዲሆን አድርጎታል በማለት ጽፈዋል። በ1997 ዓ.ም ምርጫ የቅንጅት አመራር የነበሩ ፕሮፌሰር ያዕቆብ ኃይለማርያም የባህር በር ጉዳይ ከፍ አድርገው ያነሱ ምሁር ናቸው። አሰብ የማናት በሚለው መጽሐፋቸው ኢትዮጵያ የባህር በር እንድታጣ የተደረገችው ሁኔታና መልሳ ልታገኝ የምትችልበት ህጋዊ መንገድን በግልጽ አስቀምጠዋል። ይህ ጽሑፍ የተሰራበት ኢትዮጵያ ከጊዜ በኋላ ስለ ባህር በር ጉዳይ የሚጠይቁ ዜጎች የሌላው ሀገር ሉዓላዊነትን እንደ ጣሱ ተደርጎ በመንግስት ሊከሰሱ ቆይተዋል። ከመጀመሪያ እስከ ስድስተኛው ምርጫ ድረስ በምርጫ ክርክራቸው የባህር በር ጥያቄ መወዳደሪያ ነጥባቸው አድርገው የተንቀሳቀሱ ተቃዋሚ ፓርቲዎች ሁሉ በኢህአዴግ የደርግ ስርዓት ናፋቂ ተደርገው ተፈርጀዋል። በ2010 ዓ.ም የወጣው የለውጥ ኃይል ወደ ፊት ካመጣቸው ጉዳዮች አንዱ የኢትዮጵያ ዋና ብስራት በሆነው የባህር በር ጉዳይ ነው። የባህር በር መልሶ መቋቋም በኤርትራ ጋር የነበሩ ንግግሮችና ሌሎችም አጋሮችን በማስተባበር በዚህ ዘርፍ ድጋፍ እንዲያደርጉ በማድረግ በመንግስት የተወሰዱ የመጀመሪያዎቹ ወሳኝ እርምጃዎች ነበሩ። ከሁለት ዓመታት በፊት ደግሞ የባህር በር ጥያቄ የኢትዮጵያ ሕልውናና የትውልድ ጥያቄ መሆኑን ጠቅላይ ሚኒስትር አብይ አህመድ በአደባባይ አውጥተውታል። ጠቅላይ ሚኒስትሩ የተመድ ጥናትን ጠቅሰው እንደገለጹት የባህር በር ተደራሽነት ከአንድ ሀገር ውስጥ ምርት ወይም ጂዲፒ እስከ 25 እስከ 30 በመቶ ይሸፍናል። ይህ የህዝብ ቁጥር በጥፍ እያደገ ያለውና የቀጠናውን አስተሳሳሪ ለሆነችው ኢትዮጵያ ቀይ ባህርና የሁሉና ጉዳይ እንደሆነ ማሳያ ነው። የቀይ ባህር በጋራ መጠቀም በአፍሪካ ቀንድ ሰላምን፣ አንድነትና ብልጽግናን እውን ሊያደርግ እንደሚችል ጠቅላይ ሚኒስትሩ በአጽንኦት ሲገልጹ ቆይተዋል። ኢትዮጵያ የባህር በር የምትጠይቀው በሰላማዊ መንገድና በሰጥቶ መቀበል መርህ መሆኑንም ደጋግመው ጠቅሰዋል። ለዚህም የኢትዮጵያ አየር መንገድን ታላቁን የህዳሴ ግድብና ኢትዮ ቴሌኮምን ጨምሮ ድርሻ እስከ መስጠት ድረስ ዝግጁ መሆኗን ተናግረዋል። ይህ አካሄድ በዓለም አቀፍ ዲፕሎማሲያዊና ትብብር መርህ ጋር የሚስማማ ሲሆን ኢትዮጵያ ከጎረቤቶቿ ጋር ገቢ በሆነ ውይይት ያላትን ፍላጎት ለዓለም አቀፍ ማህበረሰብ በግልጽ አስታውቃለች። የዓለም አቀፍ ሕግን የተከተለው የኢትዮጵያ ጥያቄ በዓለም አቀፉ ማህበረሰብ ዘንድ ቢታመንበትም ወደ መፍትሄ ለመሄድ ግን ዳተኝነት ታይቷል። ነገር ግን የባህር በር ተዘግቶባት 30 ዓመት ለመቆየት የተገደደችው ኢትዮጵያ ደግሞ ጥያቄዋ ምላሽ እንዲያገኝ ሌላ 30 ዓመት መጠበቅ እንደማትችል ጠቅላይ ሚኒስትር አብይ አህመድ ለተወካዮች ምክር ቤቶች ገልጸዋል። ኢትዮጵያ የባህር በር ተዘግቶባት የመጨረሻ በደል የተፈጸመባት መሆኑን የጠቀሱት ጠቅላይ ሚኒስትሩ የባህር በር ማቋቋም ያስፈለገው ኢትዮጵያን ከዚህ ስር ለማላቀቅ እንደሆነም ተናግረዋል። የአሰብ ጉዳይን አስመልክቶ ኢትዮጵያ ከኤርትራ ጋር ብዙ ርቀት ሄዳ የአሰብን መንገድ ጥገና እስከ መጀመር ተደርሶ ጉዳዩ በኤርትራ ወገን ወደ ኋላ እንደተመለሰ ግልጽ አድርገዋል። አሰብ ላይ ሕይወት ለመዝራት የተጀመረው እንቅስቃሴ በዚሁ በኤርትራ መንግስት እምቢተኝነት መክሸፉን የጠቀሱት ጠቅላይ ሚኒስትሩ ኢትዮጵያ ለዘላለም ተዘግታ እንደማትኖር ነገር ግን አሁንም ለሰላም ቅድሚያ እንደምትሰጥ አጽንኦት ሰጥተዋል። የቀይ ባህር ጥያቄ የታሪክ፣ የመልክዓ ምድር ከሁሉም በላይ የትውልድ ጥያቄ ስለሆነ ከዚህ በኋላ የሚቀለበስ አንድም ነገር የለም ብለዋል። እናም የሚያዋጣው ለሁሉም የሚበቃውም ሌሎችን ጭምር በባህር አቋርጠው የሰፈሩበት ሀብት በጋራ ተጠቅሞ በጋራ ማደግ የኢትዮጵያም አቋም መሆኑን ተናግረዋል።
እኛም በዚያ በቃን። መልካም ጊዜ ተመኘን።